ትልቁ የህይወታችን ጠላት ማነው? ስሙ ፍራቻ ይባላል። ፍርሃት። የሰው ልጅ ትልቁ ጠላት ፍርሃት ነው። ፍርሃት ደግሞ መጠን የለውም። ማለት የምንፈራው ነገር ትንሽም ይሁን ትልቅ በአእምሯችን ውስጥ የፍራቻ መንፈስ የሚለቅብን ከሆነ ድርጊቶቻችን እንዲገደቡ ያደርጋል። ኦፍ ኮርስ ፍርሃት ሁለት አይነት ፍርሃት አለ። ኖርማል ፍርሃት እና ጤነኛ ፍርሃት የሚባለውና እንዲሁም ደግሞ ሰዎች እድገታቸውን ስኬታቸውን ወደ ኋላ የሚጎትት ፍርሃት ተብሎ በሁለት ይገለጻል። ኖርማል ፍርሃት የምንለው ያው እንደሚታወቀው ለምሳሌ አንድ ሰው ዋና ሳይችል ዘው ብሎ ዋና ውስጥ ለመግባት አይደፍርም። እሳት እያየ በጤነኛ አእምሮ ዘው ብሎ እሳት ውስጥ አይገባም። እንዲሁም ደግሞ ከከፍታ ቦታ ላይ ራሱን አይወረውርም። እነዚህ ጤነኛ ፍርሃቶች ይባላሉ። ከዚህ በዘለለ ግን ኖርማሊ ሪዝናቸውን ሳናቀው ምክንያታቸውን ሳናቀው ለምን እንደምንፈራ ሳናቅ ኦር ደግሞ ያ ነገር በእኛ ላይ የሚያስከትለውን ጉዳት ሳናቅ ዝም ብለን የምንፈራ ሰዎች አለን። እነዚህ ይሄ የፍርሃት መጠን ወደድንም ጠላንም ህይወታችን ላይ በጣም የሆነ ትልቅ የሆነ ጉዳት ነው የሚያሳድርብን። ለምን እኛ የሰው ልጆች እንደ ፈጣሪ ትዕዛዝ እቺን ምድር ግዟት ተብለን ነው አይደል የተላክነው። ይሄ ደግሞ ከሰው ሰው አይለይም፣ ከሀገር ካለ ሰው አይለይም። ኦል ኦቨር ዘ ወርልድ ያለ ሰው ላይ ፈጣሪ የሰጠን ጸጋ ነው። ሶ ይሄንን ዓለም ለማስተዳደር ምን ይጠይቃል? ድፍረት ይጠይቃል። ጥቂት ሰዎች ናቸው ዓለማችን ላይ በጣም ጥቂት ሰዎች ናቸው ደፍረው ነገሮችን መለወጥ የቻሉ። እነሱ በለወጡት ነገር ነው እኛ እየተጠቀምን ያለ ነው። መጥቀስ እንችላለን። ግን እኛስ እስከ መቼ ነው በፍርሃት ተሸብበን ማረግ ካለብን ነገር ወደ ኋላ ቀርተን ከስኬታችን የምንርቀው? ስለዚህ ትልቁ የሰው ልጅ ጠላት ፍርሃት ነውና ያለ ምክንያት ከመፍራት ወደ ኋላ ወጥተን ድርጊቶቻችንን በመጋፈጥ የምንፈራቸውን ድርጊቶች በመጋፈጥ ህይወታችንን መቀየር ይገባናል። አንደኛና ትልቁ ፍርሃትን የማስወገጃው መንገድ ደግሞ ምንድነው? የምንፈራውን ነገር ማድረግ ነው። ቅድም እንዳልኳችሁ ጤነኛ የሆነ ፍርሃት አለ። እሱን ሳይሆን በቃ ዝም ብለን ይሄ ቢከሰትስ፣ ይሄ ቢሆንስ፣ ይሄ ጭንቅላታችን ላይ ዝም ብለን የፈጠርናቸው ነገሮች አሉ አይደለ? እነሱን ዳይሬክት በማድረግ ማለት ነው። ፍርሃትን የምናሸንፍበት ትልቁ መንገድ የምንፈራውን ነገር በማድረግ ስለሆነ ማለት ነው። ደግሞ የምንፈራውን ነገር ስናደርግ ፍርሃት የሚባል ነገር አይኖርም። አንደኛ ፍርሃትንም እንዲበነጭ የሚያደርገው ነገሮችን በርቀት ስለምናያቸው ነው አይደለ? ስለዚህ እስቲ ወደ ራሳችን አቅርበን የምንፈራውን ነገር እናርግና እስቲ የፍርሃቱን መጠን ዜሮ ነው የሚገባው ፍርሃቱና ጠላታችን የሆነውን ፍርሃት በማስወገድ ለህይወታችን መቀየር ለህልማችን መሳካት ትልቅ ጥረት እናድርግላለሁ።